በእውነት በዚህ ሳምንት ያገኘሁት 15 ዓመት አላገኘሁትም። እግዚአብሔር ምስክሬ ነው። 15 ዓመት ይሄ ረፍቴ ለመጽደቅ ከምትሰራው በላይ የጸደቀ ሰው የሚሰራው ይበልጣል ያልን። ሃሌሉያ! እንደውም መጽሐፍ ቅዱስ መልካሙን ስራ ትሰሩ ዘንድ በክርስቶስ ኢየሱስ ተፈጠራችሁ። ሕግ በጣም ጻድቅ የሚባለውን ሳይቀር ይኮንናል። ማንን? ዳዊትን ሳይቀር፣ ንጉሥ ዳዊትን ሳይቀር፣ የእግዚአብሔር እንደ ልቤ የተባለውን ሰው ሳይቀር። ማመንዘር ብቻ አይደለም፣ እንዴት እንደሚያስጠላ ኃጢአት ውስጥ። ከሰማርያም አንዲት ሴት ውሃ ልትቀዳ መጣች። ኢየሱስም ውሃ አጠጪኝ አላት። የሰማርያ ሴት ናት። ውሃ ልትቀዳ መጣች። ውሃ አጠጪኝ። አንተ እንዳትኮነን ዘወትር የሚማልድልህ ሊፈርድብህ አይደለም እንዳይፈረድብህ የሚያደርግ ነው። እንደውም ፍርድህን የወሰደ ነው። ዘወትር ይማልድልናል። ፌስቡክ ላይም ነበር ማውቀው ነበር። በጣም ብዙ ሰው አንዳንድ ቪዲዮዎችን ይልክልኝ ነበርና በግድ ሰው እኮ ያሳውቃል። እምቢ ብትል ራሱ ይሄን ማየት አለበት ይባላል። አይ እኛም እንዲሁም አውቃለሁ። ደግሞ የተመረጡ አንዳንድ የሚያስቁ ቪዲዮዎች ምናምን ሲላኩ በጣም ስቅ ነበርና ግን አይ ኦልዌይስ ካን ቴል እንትን በደንብ ኢንፍሉዌንሻል እንደሆንክ በደንብ ያስታውቃል። እና ከዛ መጨረሻ ላይ ደግሞ ወንጌልን እንደዚህ ስታወራ ከሌሎችም ወንድሞች ጋር ሳይ በቃ ነፍስም አልቀረልኝ። በጣም ደስ አለኝ ይህን ፕላትፎርም በማዘጋጀት በራሱ እና ዛሬ ደግሞ ስለጋበዝከኝ በጣም በቃ በጣም ደስ ብሎኝ በደስታ ነው የመጣሁትኝ። I'll make sure I do good። በጣም ደስ ረፍቴን ያገኘው እናንተ ደብቃችሁታል ክርስቶስን። ሰላማችሁን አግኝታችሁ ሰው ቢንጫጫ ባይንጫጫ ምን ቢል ከጌታ ጋር ናችሁ እናንተ። በእውነት ወጀቡ አይነካችሁ፣ ምኑ አይነካችሁ፣ ምኑ አይነካችሁ። ይሄ መባረክ፣ ይሄ ስጦታ ስትመረጥ ነውና በእውነት በዚህ ሳምንት ያገኘሁት 15 ዓመት አላገኘሁትም። እግዚአብሔር ምስክሬ ነው። 15 ዓመት ይሄ ረፍት የለኝም እና 9 ቀን ሆነኝ እየቆጠርኳት ነው እንደ ቀልድ ነው። 9 እና ደስታ ላይ ነኝ። እኔ በጣም ደስታ ላይ እረፍት ላይ ተመስገን። እሱን ነው የምለው። እግዚአብሔር ይመስገን። አሁን ራሱ ቪዲዮህን አይቼ ነበር የመጣሁትና ክብሩ ይስፋ የአባትና የልጁ ብለህ ስትጀምር ለምን እንደገረመኝ ልንገርህ። የጳውሎስ ሰላምታ ነው። ጳውሎስ ሁልጊዜ ባይዘዌ ጳውሎስ አዲስ ኪዳን ግማሹን ከግማሽ በላይ 14 መጽሐፍ የጻፈው ከ27 ውስጥ ጳውሎስ ነው። እያንዳንዱን ደብዳቤ ሲጀምር ዮንዬ እያንዳንዱ መጀመሪያ ላይ ምን ብሎ ቢጀምር ጥሩ ነው? ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። ሁልጊዜ አባትና ልጁን ጠርቶ ነው የሚጀምረው። እና አንተም ጳውሎስ ሳሳድ የነበርኩ ሰውዬ ስማ እንግዲህ ጳውሎስ ሆነ መጣ። ጳውሎስ ታውቃለህ፣ ጳውሎስም ስሙ ሳይቀር ተቀይሮ ነው። አሳዳጅ ነበረ። ሳኦል የነበረውን ጳውሎስ አደረገው። ሁልጊዜ ሲጀምር ልክ እንዳንተ ዛሬ የጳውሎስ ነው የተጠቀምከው። እና በጣም ደስ ብሎኛል። እኔም ዛሬ መጀመር ፈልገው ልክ እንደዛው ነው። ታናይ ልጀምር ወይስ? አዎ እንዴ በደስታ ወንደርፉል የነበረው ክብሩ ይስፋ የአባትና የልጁ እንግዲህ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ ሰላም ለሁላችሁ ይሁን። ልጸልይና ጀምራለሁ። የወደድከን አባታችን ነፍስህን የሰጠን ጌታችን ስለዚህ ጊዜ እጅግ አድርገን እናመሰግንሃለን። አባት ሆይ ይህንን ስፍራ መንፈስ ቅዱስ ትቆጣጠረው ዘንድ ይህንን ላይቭ ለአንተ አሳልፌ ይሰጣለሁ። በጌታ በኢየሱስ ስም ለእኔ የምናገረውን ስጠኝ። የምናገረው ቃል ሰዎችን መንካት እንዲችል፣ ልባቸው ውስጥ ገብቶ ማሳረፍ እንዲችል፣ የተጨነቁትን እንዲያጽናና፣ ያዘኑትን እንዲያበረታ፣ የጠፉትን እንዲያድን፣ ትክክለኛ ቃላትን እንድትሰጠኝ የምናገረውን በአፌ እንድታስቀምጥ ጸለይኩኝ። ይህንን ደግሞ ፕላትፎርም ስላዘጋጀው ስለ ዮንዬ አመሰግንሃለሁ። ጊዜውን አንተ በኢየሱስ ስም ተቆጣጠር። አሜን። ሃሌሉያ። ክብር ለጌታችን ለኢየሱስ ክርስቶስ ይሁን።
ቴንኪዩ ሁላችሁንም ስለመጣችሁ ቴንኪዩ ማለት ፈልጋለሁ። አጠር አድርጌ ነው የምናገረው። በአጭር የሚጨርሱ ብፁዓን ናቸው ደግሞ ይጠራሉና በሚለው ኦኬ። አንድ ጥያቄ አለኝ። እሺ፣ ከሁሉም ከወንጌል በፊት ወደ ጌታ እንዴት መጣ? እችን ሁሉንም የምጠይቀው የመጀመሪያ ጥያቄዎቼ ለሁሉ ጌታ እንዴት አገኘ? መቼ አገኘ? መቼ ነው ያገኘ? ከእሱ ጀምርና ወደ ወንጌል ሂድላቸው። በጣም ደስ ይለኛል። በጣም ደስ ይለኛል። መጠየቅ ያለበትም ጥያቄ ነው። ጌታን እኔ ሳይሆን ያገኘሁት፣ ያው ጌታ ነው እኔን ያገኘኝ። እሱ አልጠፋም፣ እኔ ነኝ የጠፋሁት። እንዴት ተቀበልኩት? እሱ ነው 99 በበረሃ ትቶ አንዱን እኔን ፍለጋ በበረሃ 99ን ትቶ እስኪያገኘኝ ድረስ የፈለገኝ ያገኘኝ። ደስ የሚለው ቤተሰቤ በጠቅላላ በጌታ ነው። ይሁንዬ እኔ በልጅነቴ ነው በእርግጥ ወደ ጌታ የመጣሁት። ግን ደግሞ ምን አለ መሰለ፣ በልጅነቴ ወደ ጌታ ስትመጣ ዝም ብለህ ከአባት ከእናቴ ውስጥ ሰርከው ይመስላል እና የሆነች ሞመንት ግን አለች የምርም ጌታን አንተ የምታገኝበት። ዝም ብሎ በእናት በአባት ከመጣው ይልቅ አንተ ደግሞ በልብህ ጌታን የምታይበት ጊዜ አለ እና ምንም እንኳን በልጄ ሸንኮር ሙሉ ወንጌል የተባለ ሐረር ውስጥ በህፃንነታችን መጀመሪያ ልጅ ነን ትዝ ይለኛል። እናቴ ወደ ቸርች እንሂድ ምናምን ስትለኝ ኧረ በዚህ ብታርጅን አልኳት። በዚህ አይደለም በዚህ ብታርጅን ጌታን አንቀበልም አለን። በልጅነት አእምሮ ማለት ነው አንቀበልም አለን እና ግን ቸርች ወሰደችን። ቸርች ወስዳን የሚገርምህ የሆኑ ሰዎች የሚያስቅ አመላለክ ያመልካሉ። በተለይ አልረሳውም፣ አንድ በጣም ተወዳጅ ትልቅ ሰው ነው። ውጪ ስናየው በቃ የሆነ በጣም ራሱን የሚጠብቅ ነው። ምንም እንትን አይልም። በጣም ሀብታም ሰው ነው። ረዘም ያለ ነው። ቆንጆ ነው። ስርዓት ያለው ሰውዬ ነው እና በተለይ እዛ ትዝ ይለኛል በልጅነት አእምሮ በጣም ጩጬ ነኝ እንግዲህ ይህንን ሳይ ያ ሰውዬ ውጪ በጣም ፕሮቶኮሉን የጠበቀው የዛለት እንዲህ እያለ ያመልካል ራሱን ጥሎ ማለት ነው እንደ ዳዊት። ከዛ በጣም ሳቅን ምናምን፣ ልጅ ነን ገረመን ምናምን። በሚቀጥለው ካልወሰድሽን ምናምን አልናት እናታችንን እና እንደዛ ቀስ ቀስ እያለ ጌታ ልባችን ውስጥ ገባ። ከዛ ትልልቅ ኢንካውንተሮች ደግሞ ዩኒቨርሲቲ ውስጥ እያለው ያው በጌታ ቤት ስታድግ ውጭ የሆነ ነገር ያጣህ ይመስልሃል። በቃ ጥሩ ነገር ያለ አንተ ግን በቃ ሌላው ብዙ ነገር እያደረገ አንተ ግን እንትን ያላደረክ ይመስልሃል። ሐረር ውስጥ በተለይ ያው የሐረር ሰው ታውቃለህ፣ ብዙ ነገር አይተናል እና ግን የሆነ ሰዓት ላይ እንደ መውጣት አልኩኝ። ለትንሽ ጊዜ ነው ግን ረጅም ጊዜ አልነበረም። ከዛ በኋላ ዩኒቨርሲቲ እያለሁኝ ብዙ ሰው ያውቀኛል። ዩኒቨርሲቲ እንግዲህ በጣም ወንጌል ሰርቻለሁ። አዲስ አበባ ዩኒቨርሲቲ 5 ኪሎ ነበር የተማርኩትኝ። እዛ እያለሁኝ ለየት ያለ ኢንካውንተር አገኘኝ። ከዛ በኋላ አበድኩ በጌታ ፍቅር። መጀመሪያ ድሮ የሚገርምህ ክርስትና የሚመስለኝ ህግ ነበር የሚመስለኝ። ክርስትናን ሁልጊዜ ሳስብ አድርግ አታድርግ ዱሴን ዶንትስ ነበር አእምሮ ውስጥ የሚመጣው በቃ። እና ሁሉም ሃይማኖት ዱሴን ዶንትስ አለው። ምንድን ነው በቃ ምን አለ አስለየው ብዬ እንትንል ነበር እና ከምንም በላይ ደግሞ የሆነ ሰዓት ላይ ፊሎሶፊካል ነገርም ይመጣብኝ ነበረ። እንዳውም አንዴ የሚያስቀው ሰይጣን አለ እግዚአብሔር የለም እስከ ማለት ሁላ ደርሼ ነበር የሆነች ሰዓት ላይ ለአጭር ጊዜ። ግን እንደዚህ ያን ያህል ዲፕ አይደለም። ግን የህይወትን ፊሎሶፊ ለማወቅ ትንሽ ሞክሬ ነበር። መጨረሻ ላይ ግን ክርስትና ለካ አድርግና አታድርግ አይደለም። ክርስትና ለካ ተደርጎልሃል ነው። ለካ ኢትስ ኖት አባውት ዱስ ኤንድ ዶንትስ ኢትስ አባውት ዳን ዳን የሚለውን ስራ ስታዩ በህይወታችሁ ላይ ፍሬ ማፍራት ትጀምራላችሁ ነው ለካ። ስለዚህ ያ እውነት ሲገባኝ ህይወቴ በጣም ተቀየረ። የጽድቅን ፍሬ ማፍራት ጀመርኩኝ። አሁን ሰው እንደሚያስበው ህግ ስለያዝኩኝ አይደለም፣ በጣም አገልጋይ ያደረገኝ ጸጋ ነው። ስለዚህ ክርስትና ማለት አንዳንድ ሰው ክርስትና ከባድ ነው ምናምን ይላል። አይደለም፣ ክርስትና ኢምፖሲብል ነው፣ አይቻልም ከነጭራሽ። ክርስትናን የቻለው አንድ ነው፣ እሱም ጌታ ኢየሱስ ክርስቶስ ነው። እኔና እናንተ እሱ የሰራልንን አሜን ብለን አምነን የምንኖርበት ነው። የእሱ ህይወት በእኛ ህይወት ውስጥ የሚያፈራበት ነው። የጌታ ስም የተባረከ ይሁን። ኦኬ ዮኒዬ፣ ሌላ ጥያቄ አለ? ልቀጥል? ኦኬ የሚገርማችሁ እግዚአብሔር ሰውን ሲፈጥር በደስታ እንዲኖር ነው ሰውን የፈጠረው። እግዚአብሔር ሰውን የፈጠረው ደስተኛ በቃ ዘና ብሎ እንደ ዮኒ እንዲህ እያለ እንዲኖር ነው የተፈጠረው። የሰው ልጅ ደስተኛ ሆነን እንድንኖር ተፈጥረን ሳለ ግን ኃጢአት መጣ። ያው እንደምታውቁት ያ አትብላ ከተባለው ዛፍ መልካምና ክፉ የምታሳውቀው ዛፍ ነው የሚለው። ዛፉን ራሱ በነገር ላይ የሞት ዛፍ አይልም መጽሐፍ ቅዱስ።
መልካምና ክፉ የምታሳውቅ ዛፍ ይላል። ህግን ነው የምትተወክለው። ያቺ ዛፍ ራሱ አትብላ ተብሎ ይበላው። እንዳውም አንዳንድ ሰው እግዚአብሔር የሰውን ልጅ የሚወድ ከሆነ ለምን ያንን ዛፍ ገነት ውስጥ ተከለ ምናምን ይላል። የሚገርምህ እግዚአብሔር ሰውን ሲፈጥር የፈጠረው ሰው ፍጹም ፈቃድ ያለው ሮቦት አልፈጠረም። እግዚአብሔር ቢፈልግ ሮቦት መፍጠር ይችል ነበር። አምልኩኝ ሲለን ሁላችንም ጌታ ሆይ እናመልክሃለን ማድረግ ይችል ነበር። እግዚአብሔር ግን የፈጠረው ሮቦት አይደለም፣ ፈቃድ ያለውን ሰው ነው የፈጠረው። ፍጹም ፈቃድ ተሰጥቷቸዋል ለእያንዳንዳቸው በራስህ ፈቃድ እንድታደርግ ማለት ነው። እና አንድን ሰው ፍጹም ፈቃድ ሰጥቻለሁ ብለህ ዮኒዬ፣ ለምሳሌ ዮኒ የፈለግከውን እንድታገባ ፈቅጄልሃለሁ። ምርጫው ኤ አንድ ሴት፣ ቢም አንድ ሴት፣ ራሷን እስከ ዜድ አንድ ሴት ከሆነ ያደረኩልህ ምርጫ አለህ እንዴ? የውሸት ምርጫ ነው እኮ አይደል? አትሊስት አንድ ኦፕሽን ልትሰጠኝ ይገባል። መልካምና ክፉን አትሊስት በጣም ብዙ መልካም አድርገህ ቢያንስ አንድ ክፉ ማድረግ አለብህ፣ ኤክሰርሳይዝ እንዳደረግ ምርጫ ማለት ነው። ልክ እንደዛ እግዚአብሔርም የሰው ልጅ ፈቃዱን ኤክሰርሳይዝ እንዲያደርግ ያችን ዛፍ ተክሎ ነበር። የተከለው አንድ ዛፍ ነው መልካምና ክፉ የምታሳውቅ አንድ፣ ያንን ሁሉ መልካም ሰርቶ ማለት ነው። የሰው ልጅ ግን እንደምታውቁት ያችን መጥፎ ዛፍ በላና ኃጢአተኛ ሆነ። በኃጢአቱም የተነሳ ሞት ወደ ሰው ልጆች ገባ። ሞት የሚለው ቃል ብሎ መሞትን ብቻ አይደለም፣ ጭንቀት፣ ሐዘን፣ እርስ በርሳችን ክፋት፣ በቃ ዓለምን የሚበክለው ነገር ከኃጢአት በኋላ ነው የገባው አዳም ከበላ በኋላ። ምክንያቱም ሁላችንም የአዳም ዘር ነን። አንዳንድ ሰው አዳም ብቻ ስላደረገ ምናምን፣ አዳም ባይኖር አንተ የለ። እግዚአብሔር የዛን ሰዓት አዳምን ድፍት ቢያደርገው ከዛ አንተ የለህም ማለት ነው። አባት ስላለ ነው አንተ ያለው። ስለዚህ አንተ ራሴ አዳም ዘር ነህ፣ አንተ ውስጥ ስላለ ማለት ነው ዘሩ። ኦልራይት። ስለዚህ እግዚአብሔር ምን አደረገ? ሰው ኃጢአተኛ ከሆነ በኋላ መፍትሄ ያመጣ። መፍትሄው ምንድን ነው? መፍትሄው የሰው ልጅ ከገባበት የኃጢአት ዓለም ራሱን ማዳን አይችልም። ከገባበት የኃጢአት ዓለም ራሱን ማዳን ስለማይችል የእግዚአብሔር የማዳኛ መንገድ አንድ ሆኖ መጣ። እሱም ራሱ እግዚአብሔር ሰው ሆኖ ከድንግል ማፀን ተወለደ። እኔና እናንተን ተመሳስሎ መጣና ስለ እኔና ስለ እናንተ በመስቀል ላይ ተሰቀለልን። መጽሐፍ ሲናገር በአንዱ አለመታዘዝ ብዙዎች ኃጢአተኛ እንደሆኑ በኢየሱስ መታዘዝ በአንዱ መታዘዝ ደግሞ ብዙዎች ይጸድቃሉ ይላል። እንደውም ወረድ ብሎ ሮሜ 5 ላይ ነው አሁን የምናገረው ጥቅስ ምን ይላል? የጽድቅን ስጦታና የጸጋን ብዛትና የጽድቅን ስጦታ የሚቀበሉ በክርስቶስ ኢየሱስ በሕይወት ይነግሳሉ ይላል። ዋው! እግዚአብሔር ዛሬም ዓላማው በሕይወት እንድትነግሱ ነው። ዛሬም ዓላማው እግዚአብሔር የሰው ልጅ ደስተኛ ሆኖ የሕይወት ንጉሥ እንዲሆን ነው የሚፈልገው። መቼስ አንተ ስትነግስ አብሮ ጭንቀትህ አይነግስም። አንተ ስትነግስ ኃጢአት አብሮ አይነግስም። አንተ ስትነግስ ሐዘን አብሮ አይነግስም። በሕይወት የሕይወት ንጉሥ እንድንሆን ይፈልጋል። ግን ማን ነው የሕይወት ንጉሥ የሚሆነው ካላችሁኝ፣ ቃሉ የሚለው የጸጋን ብዛትና የጽድቅን ስጦታ የሚቀበሉ ነው የሚነግሱት። እነማ? የጽድቅን ስጦታ የሚቀበሉ። ወዳጆች በደንብ አድምጡኝ። ጽድቅ ስጦታ ነው እንጂ ችሎታ አይደለም። ምን አልኩኝ? ጽድቅ ስጦታ ነው። ስጦታ ማለት ምንም አንተ ያልከፈልክበት ነው። በነፃ ነው የተዘጋጀልህ። የት ላይ ነው የተዘጋጀው? መስቀል ላይ። መስቀል ላይ ያንተን ኃጢአት ወስዶ የእሱን ጽድቅ አዘጋጅቶልሃል። ሁለተኛ ቆሮንቶስ 5:21 እንደሚናገር እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለ እኛ ኃጢአት አደረገው ይላል። ይህ የጽድቅ ስጦታ የተዘጋጀልህን የምትቀበል ከሆነ ኢየሱስ ስራዬን ሰርቶታል፣ በክርስቶስ ስራ ጸድቅ ያለው ምትል ከሆነ በሕይወት ትነግሳለህ እያለ ነው። የሰው ልጅ ግን ምንድን ነው እያለ ያለው? አብዛኛው ሰው አይ በራሴ ጥሬ ነው የምጸድቀው፣ ጥርሴን እንደምንም ብዬ ድንጋይ ቧጥጬ ገመድ ጎትቼ እጸድቃለሁ ይላል። ኦኬ፣ በራስህ እጸድቃለሁ ምትል ከሆነ እግዚአብሔር ምን አደረገ? ሰው በራሱ መጽደቅ እንደማይችል እንዲያውቅ ሕግ የሚባል ነገር አመጣ። ሕግ በሙሴ ተሰጥተዋል እንደሚል ቃሉ ማለት ነው። ሕግ የመጣው ለምንድን ነው ካልከኝ፣ ይኸውልህ እግዚአብሔር ሰው በራሱ እንደማይጸድቅ ያውቅ ነበር። ሰው ግን በራሱ እንደማይጸድቅ አያውቅም ነበር። ሰው በራሱ ሚችል ይመስለው ነበረ። ስለዚህ እግዚአብሔር ምን አደረገ? በራስህ መጽደቅ እንደማትችል ማረጋገጫ ሕግን ሰጠህ። ሕግ የተሰጠህ ለምንድን ነው? መጽሐፍ ቅዱስ ሮሜ 3:19 እና 20 ሮሜ 7:7ን ሄዳችሁ ማንበብ ትችላላችሁ። መጽሐፍ ቅዱስ እንዲህ ይላል፣ ኃጢአት በሕግ ይታወቃል ይላል። የሕጉ ዓላማ ኃጢአትህን ማሳወቅ ነው። የሕጉ ዓላማ በራስህ መጽደቅ እንደማትችል ኢየሱስ እንደሚያስፈልግህ ማሳየት ነው። ገላትያ ሲናገር እንደውም ሕግ ወደ ክርስቶስ የሚያመጣ ሞግዚታችን ነው ይላል። ሕጉ ዓላማው የራስህን ብቃት ዜሮ እንደሆነ ማሳየት። ዩ ካንኖት ዱ ኢት ባይ ዮርሰልፍ እና ዩ ኒድ ኤ ሴቪየር።
አዳኝ ያስፈልግሃል። ህግ ማለት እንደ መስታወት ነው ዮኒዬ። መስታወት ስታይ ለምሳሌ መስታወት ስታዩ አስቀያሚ ፊት ካየህ መስታወቱን መስበር አለብህ ወገኖች። እኔ አይቼ አላቅም። ለምሳሌ እናንተ አይታችሁ የምታውቁ ከሆነ አሳውቁኝ። መስታወት ላይ ግን ሁሌ እኔ ቆንጆ ስለማይ ይቸገራለሁ እና እንዳልታበይ አንዳንዴ እንደውም በደንብ አላይም። ጠዋት ራሱ ስወጣ ዞር ነው ብለው እንዳልታበይ እያልኩ ነው። አንድ ይድነቃቸው ተካ ነው። አንድ ጊዜ እኛ ቤት መጥቶ እጁን ሊታጠብ እያስታጠበችው ዘማሪ ይድነቃቸው ተካ አሁን በጣም ነው የምወደው። እጁን እየታጠበ ማስታጠቢያውን ዞር አድርጊልኝ ይላታል። ዞር አድርጊልኝ ይላታል። ምን ነው ይድኑዬ ስለው ኧረ ፊቴን እያየሁት ነው እንዳልታበይ አለኝ። ውሃ ውስጥ ማለት እና ህጉ እንደምንድን ነው አልኳችሁ? እንደ መስታወት ነው። መስታወቱን ስታይ አስቀያሚ ካየህ ችግሩ ከመስታወቱ አይደለም የኔ እህት፣ ችግሩ ከራስሽ ነው። ምንም ማድረግ አይቻልም። በቃ አዳኝ ያስፈልግሻል፣ የሆነ ሜካፕ ያስፈልገዋል እያለች ነው መስታወቱ። ልክ እንደዛው ህግ የተሰጠው ፊልተር ያስፈልግሻል በሚል ይስተካከል። እዚህ ላይ ፊልተር እውነት ነው። ሜካፕ እና ፊልተር እንደውም አንዳንድ ሰው ሜካፕ መቀባት ችግር አለ ወይ ኃጢአት ነው ወይ ምናምን ይለኛል። እንደ ፊትሽ ይወስነዋል። እኔት ያረጀ ቤት ራሱ ሲቀባ ያምር የለ እንዴ? መረጋ አድርጊው። ምን ኤኒዌይስ ኦኬ፣ ልመለስ ዮኒዬ፣ ዛሬ ወደ አንተ እንትን ልታስገባኝ ነው። ኦኬ፣ ህጉ እንደምንድን ነው አልኩኝ? እንደ መስታወት ነው። ልክ እንደ ትራፊክ ላይት ነው። የትራፊክ ላይት ቀይ ይበራልሃል፣ እንድታቆም ግን አያደርግም። እኔና እናንተ ግን ሰካራም ሹፌሮች ነን። ቀይ ሲበራ ጥሰን እንሄዳለን። አረንጓዴ ሲበራ መቆም ሲኖርብን ማለፍ ሲኖርብን እንቆማለን። ህጉ ልክ እንደዛ ነው። ሰካራም ሹፌር መሆናችንን ለማሳየት ነው የመጣው። መኪናችንን ሊረዳ አይችልም። ስለዚህ እግዚአብሔር በራሳችን እንደማንችል ስላወቀ አንድ ድንቅ ሹፌር አለው። እሱም ልጁ ኢየሱስ ነው። ወደ ምድር ላከው እና ምን አለው? ለፈቀደልህ ሁሉ መሪውን ተቀበላ ነው። በግድ አይደለም፣ ነግሬያቸዋለሁ። ፈቅደህ ነው። መሪውን ከተቀበልከው በኋላ ግን ከዚህ በኋላ ማመን ያለብህ ሹፌርህን ኢየሱስን ነው። ህይወትህን የሚያስተዳድረው እሱ ስለሆነ ማለት ነው። ኦኬ። ስለዚህ ሰው በራሱ እንዳይችል እንዲያውቅ የሚገርምህ ዮኒዬ፣ ህግ የተሰጠበትን ቦታ ራሱ ስታጠና ዘጸአት 19ና 20 ላይ አንዳንድ ሰው ህግ ከድሮ የተሰጠ ይመስለዋል። አይደለም። እግዚአብሔር አዳምና ሔዋንን ፈጥሮ ህግ አልሰጣቸው። ዘፍጥረት ላይ ህግ የለም። ዘጸአት 19 ላይ ነው የመጣው። እና አብርሃም እና ይስሐቅ ህግ አያውቁም። እንዴት ነው ያለ ህግ የምንኖረው? እንዴት ነው እና አብርሃም የኖሩት? እንዴት ነው የተቀደሱት? በል ንገረኛ። ሰውን መቀደስ የሚችለው ህግ አይደለም። መቀደስ የሚችለው የእግዚአብሔር ጸጋ ነው እያልኳል። አሜን። ስለዚህ ሰው በራሱ በስራው መጽደቅ አይችልም ነው። አንዳንድ ሰው ስራ አያስፈልግም ትላላችሁ። እኛ ስራ አያስፈልግም አላልንም። እኛ ያልነው ለመጽደቅ ስራ አያስፈልግም ነው። ለመዳን ስራ አያስፈልግም ነው እያልን ያለነው። ለመጽደቅ ከምትሰራው በላይ የጸደቀ ሰው የሚሰራው ይበልጣል እያልን። ሃሌሉያ። እንደውም መጽሐፍ ቅዱስ መልካሙን ስራ ትሰሩ ዘንድ በክርስቶስ ኢየሱስ ተፈጠራችሁ ይላል። እያልን ያለነው መጽደቅን የጽድቅን ስጦታ ስትቀበል እሱ ስርህ ነው። ከዛስ ፍሬ ታፈራለህ። ምን? ቅድስና፣ ፍቅር፣ ሰላም፣ ቸርነትን ታፈራለህ። ፍሬ ነው እንጂ ስራ አይደለም ነው እያልን ያለነው። ስራህን ግን ስራ አድርገህ ጽድቅን ለማግኘት ለማፍራት የምትጣጣር ከሆነ ተበልተሃል ነው እያልኩ ያለው። ስለዚህ እግዚአብሔር ምን አደረገ? እስራኤላውያን መቼ መሰለ የተሰጣቸው? ከግብፅ ወጥተው ከግብፅ ሲወጡ ራሱ የሚገርምህ ህግ የላቸው። መጽሐፍ ቅዱስ ሲናገር እግዚአብሔር ከአብርሃም ከያዕቆብ ከይስሐቅ ጋር የገባውን ኪዳን አሰበ ይላል። የምን? የእምነት ኪዳን፣ ህግ በሌለበት። እስራኤላውያንን ከግብፅ ራሱ ያወጣቸው እግዚአብሔር በእምነት ነው። በእምነት ኪዳን ነው፣ ያለምንም ህግ። እስራኤላውያን እስከ ዘጸአት 19 እስከ ሲና ተራራ ድረስ ያጉረመርማሉ፣ ኃጢአት ያደርጋሉ። አንድ ሰው እንኳን አልሞተም ከመካከላቸው። ልክ ዘጸአት 19 ላይ ግን ምን አሉ ይላል መሰለ? ዕብራይስጡ እንዳውም አማርኛው ትንሽ እንትን ያላል። አማርኛው እግዚአብሔር የሚለንን ሁሉ እናደርጋለን አሉ ይላል። ዕብራይስጡ ግን ንግግሩን በደንብ ያሳያል። ያቺ ንግግር የትዕቢት ንግግር ነች። ምንድን ያሉት? እኛ የሚለንን ሁሉ ከዚህ በኋላ እግዚአብሔር ወይ የሆነ በራስ መልካምነት እንድትባርከን አንፈልግም እና ምጣይ በለን እና ስንጠብቅ እኛ መልካም ስንሆን ባርከን። ሂብሪው ምን ይላል መሰለ? እንደዚህ ያሉ ይላል ኮል አሼር ዲቤር አዶናይ ነአሰህ ቢንሽማ ነአሰህ የምትለዋ ቃል በዕብራይስጥ ትዕቢት ነው። ዊ ከን ዱ ኢት ከማን አይነት ነገር ነው። እኛ ዊ ከን ዱ ኢት። እዛ እግዚአብሔር ኧረ እባካችሁ፣ አዎ በራሳችሁ ጥረት፣ አዎ በራሳችሁ ቅድስና፣ አዎ በሉ እንኳ 10 ሞክሯት አለ። ምን እንደማይችሉ እንዲያውቁ
ለዛ ነው ሮሜ ምዕራፍ 3 ቁጥር 19 ሲናገር አፍም ሁሉ ይዘጋ ዘንድ ፍጥረትም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገረው ከሕግ በታች ላሉት እንዲናገሩ እናውቃለን ይልና ስጋን የለበሰ ሁሉ በእርሱ ፊት ሕግን በመጠበቅ አይጸድቅም ይላል። እርምህን አውጣ። ስጋን የለበሰ ከሆነ ብረት ለበስ ካለክ ሞክረው። ስጋን የለበስክ ከሆንክ ግን ማንም ሰው ሕግን ጠብቆ መጽደቅ አይችልም። መጽደቅ ስለማይችል እግዚአብሔር አዳኙን አመጣው። ማን መጣ? ኢየሱስ መጣ። ዮኒዬ መጽሐፍ ቅዱስ አለ እንዴ አጠገብህ ላይ? ፕሊዝ እስቲ አንድ ሁለት ጥቅስ ታነብ እስቲ። ማርቆስ ወንጌልን ማውጣት ትችላለህ? ማርቆስ ምዕራፍ 2 ቁጥር 17 እስቲ አንብብ። ኧረ በደንብ እችላለሁ። ወንደርፉል። ማርቆስ ምዕራፍ 2 ቁጥር 17 አንዴ ይቅርታ። ምንም ችግር የለውም። ክሊን አርግ እያለኝ ስለሆነ ነው። ኦኬ ኖ ወሪስ። ተወዳጆች በደንብ እየሰማችሁ ነው አይደል? አንዴ በደንብ ከስር ብዙዎቹ መልካም ነገር እየጻፉም ነው። የማርቆስንም እየጻፉት ነው እዚህ። ከዛም ማንበብ እችላለሁ። ማርቆስ 2:17 ኢየሱስም ሰምቶ እንዲህ አላቸው፣ ሕመምተኞች እንጂ ብርቶች ባለመድኃኒት አያስፈልጋቸውም፣ ኃጢአተኞችም እንጂ ጻድቃንን ልጠራ አልመጣሁም። ዋው! ምን እንዳለ ሰምተዋል? ኢየሱስ በራስህ ሕመምተኛ እንደሆንክ ኃጢአተኛ እንደሆንክ ካወቅክ ነው እኔ የምረዳ። ማለትም ኢየሱስ መድኃኒት ነው፣ መድኃኔዓለም ነው። ለማን ነው የመጣው? ለበሽተኛ። የኃጢአት በሽታ እንዳለብህ በራስህ ቆሻሻ እንደሆንክ እንደማትችል ራስህን ማዳን እንደማትችል ካወቅክ ነው ኢየሱስ የሚያድንህ ነው። ኢየሱስ የመጣው ለኃጢአተኞች ነው፣ ለጻድቃን አልመጣም። በራሴ ጻድቅ ነው የምትል ከሆነ ኢየሱስ አያስፈልግም። መጽሐፍም ሲናገር ጽድቅስ ይላል ገላትያ ምዕራፍ 2 ቁጥር 21 ጽድቅስ በሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ ይላል። ዋው! ስለዚህ ምን ሆነልህ መሰለህ ዮኒዬ? ሕግ የተሰጠው ለምንድን ነው አለን? ሰው በራሱ እንደማይችል ሊያውቅ ነበረ። ኃጢአተኛ መሆኑን ሊያውቅ ነበረ። በሽተኛ ነኝ መድኃኒት እፈልጋለሁ እንዲል ነው። የኢየሱስን አስፈላጊነት ለማሳየት ነበረ። በጣም የሚገርምህ ግን ሕግ ከተሰጠ በኋላ ኢየሱስ እስከመጣበት ቀን ድረስ ሁለት ቡድኖች ተከፍለው ጠበቁት እስራኤል ውስጥ። አንደኞቹ ቡድኖች ምኖች ናቸው መሰለ? አስመሳዮች። በደንብ ስማኝ። በሕግ ግብዝ እንጂ ቅዱስ መሆን አትችልም። ግብዝ መሆን ትችላለህ። በሕግ ብቸኛ ማድረግ የምትችለው ወይ ኃጢአተኛ እንደሆንክ በራስህ እንደማትችል ታውቅና አዳኝ ትፈልጋለህ። አለበለዚያ ደግሞ አስመሳይ ትሆናለህ። ምን? ግብዝ። ሰው ፊት ለታይታ የምትኖር ማለት ነው። ጻድቅ ታስመስላለህ። ብቸኛ። ስለዚህ ኢየሱስም እስኪመጣ ግብዞች ይጠብቀውታል። ምን ይላቸዋል መጽሐፍ ቅዱስ? ፈሪሳውያን፣ ጸሐፍት የሚባሉ ምኖች ናቸው? አስመሳዮች ናቸው። መጽሐፍ ቅዱስ ሲናገር ፂማቸውን ያስረዝማሉ፣ ቀሚሳቸውን ያንጀረግጋሉ፣ ነጭ ይለብሳሉ፣ ግን ውስጣቸው ጥቁር ነው። ጓዳቸው መዓት ቆሻሻ አለ። ሰው ፊት ግን ለታይታ በራሳቸው ጻድቅ እንደሆኑ። ትኩረታቸው ምን ላይ ነው ካላችሁኝ፣ ሰው የሚያየው ነገር ላይ ነው። እግዚአብሔር የሚያየው ላይ አይደለም። ሰው የሚያየው ላይ አንደኞች ናቸው። ሰው የሚያየው ላይ በጣም ሲያስረዝሙ በቃ የሆነ ለታይታ ነው የሚኖሩት። ትኩረታቸው ሁሉ የሚታየው ነገር ላይ ነው። በቃ ሲያምር ነጭ ምናምን ሆነ ምናምን ይላል። ወዳጄ እግዚአብሔር የሚያየው የለበስከውን ነጠላ አይደለም፣ ውስጥህን ነው የሚያየው። ሰው ፊትን ያያል ይላል መጽሐፍ ሲናገር፣ እግዚአብሔር ፊትን አያይም። እያወራን ያለነው እግዚአብሔር ስለሚያየው ነገር ነው። በሕግ ግን ግብዝ ማለት በነገር ላይ የግዕዝ ትርጉም ቃል ነው። ትርጉሙ አስመሳይ ማለት ነው፣ ሂፖክራት ማለት ነው። ስለዚህ በሕግ ጸድቃለሁ የሚል ሰው ወይ እንደማይችል ያውቅና አልቻልኩኝም እባክህ አድነኝ ይላል፣ ኃጢአተኛ ነኝ ይላል። ወይ ደግሞ ያስመስላል። ምን? ሰው ፊት ኢየሱስ እንዳላቸው ማለት ነው፣ በኖራ የተለሰነ መቃብር ናችሁ ይላቸዋል። ከውጭ ሲታዩ ያብለጨልጫሉ፣ በኖራ ተለስነዋል፣ ነጭ ናቸው። ውስጥ ስትገባ ግን ሬሳ ነው ያለው። ስለዚህ በሕግ ሁለት አይነት ቡድኖች ጠበቁት። አንደኞቹ ምን አይነት አልኩኝ? ጸሐፍት ፈሪሳውያን የሚባሉ ምን የሚሉ ሕጓን አሽሞንሙ ነው
ለታይታ ሰው ፊት በቃ ያደርጋሉ፣ ይታያሉ። በጣም ጺማቸው ረጅም ነው፣ ቀሚሳቸው እኛ ምናምን ይላሉ ሲያወሩ ራሱ ኤኒ ሪዘምብላንስ ኢዝ ፒውርሊ ኮኢንሲደንታል ነው የሚባለው። ግን እና ይገርማችኋል ምናምን ይላሉ ማለት ነው። እነዚህ አስመሳዮች ናቸው። ኢየሱስ እነዚህን አይወዳቸውም። ምንዎችን? ጸሐፍትን፣ ፈሪሳውያን፣ ሃይማኖተኞች ናቸው። ሌላኛው ግሩፕ ደግሞ ምንድን ነው ካልከኝ፣ ኃጢአተኛ ግሩፕ፣ በራሱ መጽደቅ እንደማይችል ያወቀ ግሩፕ ደግሞ ተከፍሏል። ምን ይላቸዋል መጽሐፍ ቅዱስ? ሴተኛ አዳሪዎች፣ ቀራጮች፣ አሳ አጥማጆች ምን ያሉ ናቸው? እኛ ኃጢአተኛ ነን። ኢየሱስ ሲጠጋቸው ራሱ እንዲህ ነው የሚሉት፣ ኧረ እኔ ኃጢአተኛ ነኝ ከኔ ራቅ ይሉታል። ኢየሱስ ግን አይርቃቸውም፣ እንዲህ ይላቸዋል፣ የመጣሁትም ለእናንተ ነው ለኃጢአተኞች። ሰው አጥማጅ አደርጋችኋለሁ፣ እጠቀምባችኋለሁኝ። ለምን? በራሳችሁ እንደማትችሉ ስለገባችሁ እኔ በእናንተ ህይወት ሰራለሁ፣ ኃይሌ በድካማችሁ ይገለጣል እያላቸው ነው። እነዛኞቹንስ ኢየሱስ ሁልጊዜ ሲሪየስ ነው። ምን ያደርጋቸዋል? እነዚህ እንችላለን ብለው ህጓን አሽሞንሙ ነው ለራሳቸው በሚችሉት ያደረጉትን ኢየሱስ ምን ያደርጋል መሰለ ዮንዬ? የህጉን ጠንካራነት አውጥቶ ያሳያቸዋል። ለምሳሌ ልስጥህ። ማቴዎስ ወንጌል ምዕራፍ 5 ላይ የተራራው ስብከት የሚባል ስብከት አለ። ማቴዎስ ወንጌል ምዕራፍ 5 ላይ ኢየሱስ ወደ ተራራው ወጥቶ የተራራው ጌታ ህጉን ከሰጠበት ቦታ እዛው ተራራ ላይ ወጥቶ ህጉን ማጠንከር ይጀምራል። እናንተ ታነቡታላችሁ። ማቴዎስ 5 ምዕራፍ 5 ምዕራፍ 6 ምዕራፍ 7 ሙሉ የተራራው ስብከት ነው። እኔ በእርግጥ ምዕራፍ 8 ነው ማነብ። ዮንዬ ከቻልክ ምዕራፍ 8 ማንበብ እችላለሁ። ምዕራፍ 8 ታወጣልኛል። እኔ ምዕራፍ 5 ነው ምዕራፍ 8 እኔ ምዕራፍ 5 በቃሌ እለዋለሁ። አንተ ምዕራፍ 8 ታወጣልኛለህ። እሺ። ቃል እንዳላበዛባችሁ፣ ነገሩ ቃል ሲበዛ ይጠቅማል። ኦቤሲቲ የለውም የእግዚአብሔር ቃል። ኦኬ፣ አሁን ምዕራፍ 5 ጀምሮ ዮንዬ ስታነበው ወይም እናንተ በቤታችሁ አንብቡት። ምንድን ነው ኢየሱስ እያደረገ ያለው ካላችሁኝ፣ ወደ ተራራው ወጥቶ የተሽሞነሞኖቿን አጉል ራሳቸውን እንደሚጠብቁት ያስመሰሏትን ህግ እያበረታባቸው ነው። ምን ይላቸዋል? የማቴዎስ ተራራው ስብከት ላይ እንደዚህ ይላቸዋል፣ እናንተ ሄዳችሁ በተኛ ብቻ አይደለም ማመንዘር። ምን ይላቸዋል? ያየ ወደ ሴት ያየ የተመኘም አመነዘረ። ምን እያደረገ ነው ካልከኝ፣ ሁልሽም አመንዝራ ነሽ እያለ ሁልሽም። ነፍሰ ገዳይ ማለት ሄዶ ነፍስ ማጥፋት አይደለም ይላቸዋል። አትግደል እንደተባለ ሰምታችኋል ይላቸዋል። ነገር ግን እኔ እላችኋለሁ ወንድሙን የሚጠላም ነፍሰ ገዳይ ነው ይላቸዋል። በል ንገረኛ፣ ስንቶቻችን ነፍሰ ገዳይ? እያንዳንድሽ ጎረቤትሽን ገለሻል። እያንዳንድሽ። ግልጹን እናውራ፣ እግዚአብሔር የሚያየውን እናውራ። ምን እያደረገ ነው ካልከኝ፣ አትችሉም፣ ኃጢአተኞች ናችሁ፣ አንችልም በሉ እያላቸው። በጣም የሚገርምህ በተደጋጋሚ የሚጠቀመው ቃል ማቴዎስ የተራራው ስብከት ላይ ግብዞች እያለ ነው። ግብዞች እያለ ነው በተደጋጋሚ። ለታይታ ይጸልያሉ ግብዞች እያለ። እንደውም እዛ ክፍል ላይ ምን እንደሚል ታውቃለህ ዮንዬ? ወደ ሴት ያየ የተመኘም አመነዘረ ይልና ቀጣዩ ጥቅስ ምን ቢል ጥሩ ነው? አይን ብታሰናክልህ ይላል አውጥተህ ጣለው። በል ህግን እጠብቃለሁ የምትል ሰውዬ አይንን ጎልጉለህ ማውጣት አለብህ። ጠብቀህ